እየሞከርኩኝ ነው ልጅና ትንሽ ሰምተን በዛው እንቀጥላለን ማለት ነው። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ነው በትንሽ ሰከንዶች ንግግር በጣም ብዙ ሰው ተች ያደረገ ንግግር እንደዚህ በቅርቡ አይቼ አላውቅም። እኔ በትክክል አድሬስ ያደረገውን ነገር የፈለገውን አድሬስ ያደረገ ነገር ይመስለኛል። እንግዲህ ከዚህ ነው እየሞከርኩኝ ነው በሚለው የተናገረው እየሞከርኩኝ ነው ብሎ በተናገርበት ልክ የሰውን ፊድባክ እናያለን ማለት ነው። እንግዲህ እኔ ከሰማሁት በኋላ ነገሩን በደንብ ለመረዳት ሞከርኩ። ኢትስ ኦል አባውት ፋይናንሻል ስትራግል። እሱ እያለ ያለው በደንብ እየገለጸ ያለው እንዴት ፋይናንሻል ስትራግል እያደረገ እንደሆነ ምን ያህል ስትራግል እያደረገ እንደሆነ ነው የሚያሳየው። አጠቃላይ ቪዲዮ ብናይ ማለት ነው። ሰዎች በተለያየ ሊረዱት ይችላሉ። አረጉሬ ግን በደንብ ከሰማሁት በኋላ ለመረዳት የሞከርኩት ስለ ፋይናንሻሊ ስትራግል ውስጥ እንደሆነ ነው የሚያሳየው። ያን ያስረዳው በቤት ኪራይ ነው የሚጀምረው። የአንድ ወር አልከፈለም፣ ሁለተኛ ወር ደግሞ እየደረሰ ነው እና ነገር ግን ይሁን እንጂ እጅ አልሰጠም። እየሞከርኩኝ ነው እያለ ያለው እና እየሞከርኩኝ ነው። ያንን በደንብ ስናይ ለኛ የቤት ኪራይ ሹ ያነሳል። የፋይናንሻል ስትራግል ነው ያነሳውበት ምክንያት ማለት ነው። ሁለተኛው የልጆችን ትምህርት ቤት ለመክፈል እየሞከርኩኝ ነው፣ የሚበሉትን አቶ ይላል። የሚያነሳቸው ሾዎች በጣም የቅንጦት ምናምን ነገር አይደለም። በጣም ስለ ቤዚክ ኒድ ነው እያለ ያለው። ስለ ቤት ነው እያነሳ ያለው። ስለ ምግብ ነው። እርቧቸዋል፣ የሚበሉትን አጥተዋል ብሎ ባለቤቴን አሟታል ብሎ ነገር ግን በእነዚህ ሁሉ ነገር ሆኖ እየሞከርኩኝ ነው የሚለው የቪዲዮ አጠቃላይ ኮንተንቱ በዚህ ነው የተረዳው። ፋይናንሻሊ ስትራግል እያደረገ ያለ ሰውን ህይወት ነው የሚያሳየው። ፋይናንሻሊ ስትራግል እያደረገ ያለው አንድ አባት እንደ ኢትዮጵያ ከረንት ያለውን ሲቹዌሽን በደንብ የሚያስረዳ የፋይናንሻሊ ስትራግል እያደረገ በጣም ኢኮኖሚው የበረታበትን ሰው ሆኖ የሚያሳየው እና ኢትስ ኦል አባውት ፋይናንሻል ስትራግል። እየሞከርኩኝ ነው ግን በጣም እነዚህ አይነት ችግሮች አሉ እያለ ነው ከዚህ ነው ማለት ነው። ይሁን እንጂ በዛው ልክ ከተሰራ በኋላ ያለውን ነገር እስቲ ትንሽ አጠቃላይ ያለውን የዚህ ሳምንት 2-3 ቀን ንግግር መከታተል ይሆናል። የሰውን ደግሞ ኢሞሽን የሰውን በዚህ ነገር ፊድባኩ ስናይ በጣም ማለት መናገር እስኪያቅት ድረስ የሰውን መልሶ ይመስላት መልሶ እንትን ማለት በጣም የሚገርም ነው። ሰው ለካ የሚተነፍስበትን ነው ያጣው እንጂ ሁሉም ስትራግል እያደረገ ሁሉም እየሞከረ ነው። ሁሉም የሆነ የከበደው ነገር አለ ማለት ነው። ሁሉም ሰው የሆነ በደው ግን እየሞከረ ያለበት ሁኔታ ነው የሚያሳየው። የሰውን መልሶ ሪያክሽን ስታይ የሰዎቹን ሪያክሽን በሙሉ ስታይ የሚያስደነግጡ ማለት በአንድ ደቂቃ 2 ደቂቃ በማይሞላ ይሄን ይለካ የሰውን ስሜት መንካት ይቻላል በሚያስብል ሁኔታ ነው ሰው ሪያክት እያደረገ ያለ መልሶ እና እየሞከርኩኝ ነው ብሎ
ኦል አባውት ፋይናንሻል ስትራግል በእኛ ከረንትሊ ያለው የሀገራችንን የላይፋችንን ዴይ ቱ ዴይ የምናደርገውን ነገር በደንብ ነው ያሳየው ባይ። ያን ብቻ አይደለም ፋይናሊ መጨረሻ ላይ አንድ ጥያቄ ነው የምጠይቀው በጣም የሚገርመኝ አትረዳም እንዴ ሰው አይደለህም እንዴ ይላል። ሁለት ጥያቄ ልጠይቅ። አትረዳም፣ አታስብም ሰው አይደለህም ይላል እና እየሞከርኩኝ ነው እየሞከርን ነው ሰው አይደለህም። እኔ በጣም ትልቅ ጥያቄ እየጠየቀ እንደሆነ ሰማኝ። አታስብም እያለ ነው። ያም ብቻ አይደለም እኔ አጠቃላይ እንትኑ ሳየው የአካባቢው ሪያክሽን ራሱ መጀመሪያ እየሞከርኩ ነው ትላለህ ነው ያለው። መጨረሻ ላይ ግን እስቲ ፊቱ ላይ ስታየው በቃ ለካ እንደዚህ ስትራግል እያደረገ ነው ብሎ ቆሞ የሚሰማ አይነት ተናለውና እየሞከረ ነው ግን ፋይናንሻሊ በጣም ስትራግል ስፔሻሊ ቤዚክ ኒዶች ላይ ያሉ በጣም ስትራግል ለሆነና በጣም ለሰው የድምፅ ልሄድ የሰውን የውስጥ ነገር የተናገረ ነው እና እኔ በዚህ ልክ ነው የተረዳሁት። አመሰግናለሁ። የቻናል እንግዲህ በጣም ነጋጋሪ የሆኑ ነገሮችን በየጊዜው ስፔሻሊ የሰውን ነገር ይነካሉ በክቷል የሚል ሶሻል ሚዲያ ላይ ያለውን ነገር ሼር እንደራረግበት ፋይናንሻል ኤዱኬሽንን በደንብ የምናይበት አለው። ቤተሰብ ሆኑ። አመሰግናለሁ።